ሃይ ደንበኞቼ ጓደኞቼ ተከታታዮቼ ደህና ናችሁ እንዴት ናችሁ ሰላም ነው መተናል ዛሬ በሰፊው ያው ብዙም ነገር ባይሆን በትንሹ አንዳንድ ራስ አጠባበቅ ለማሳየት ነው ግን ይሄን ከማለቴ በፊት አንዳንድ ምላችሁ ነገር አለ ብዙ ወሬ አላበዛባችሁም ባለፈው ትንሽ የቬጂ በርገር አሳይቻችሁ ነበር እና በሱ አንዳንድ አስተያየት ደርሶኛል ያው የጓደኝነት አስተያየትም ደርሶኛል ማለት በጣም በሚቀርቡኝ ተቀብያለሁኝ ግዴታ ነው አንዳንዴ ኮሜንት መቀበል አስተያየት መቀበል ግዴታችን ነው ምክንያቱም እኔም ያው አንዳንድ ዩቲዩብ ላይ የማየው ነገር ስላለ የምሰጠው ደግሞ አስተያየት ስለሚኖር ያው ለዛ ብዬ ነው ግን አንዳንዶቻችሁ ደግሞ ትንሽ ቆጣ ባላችሁት መልክ ነው አስተያየት ሰጣችሁት መብታችሁ ነው መቆጣት ማንም አይከለክላችሁም እኔ ደግሞ የሚመስለኝን ነገር ነው ማሳየው ግን የደበራችሁ ነገር ያው ቀስ ብላችሁ እንዲህ ነው ብትሉ ይመረጣል ከመቆጣት ቬጂ በርገር ላሳያችሁ የቻልኩት እኔም ከሰው አይቼ ነው ምክንያቱም አንዳንዴ ሰዓት የለንም ለምሳሌ ከስራ ደግሞ ነው የምንመጣው ቤት ውስጥ እንጀራ እንጋግር ወጥ እንስራ ከማለት እንደዚህ አይነት ቶሎ የሚሰራ በሾርት ከት ምግብ ካለ ራሳችንን ከምናደርግ እንሰራለን ማለት ነው ለምሳሌ ቬጂ በርገር ብዙ አበሻ አቆም ያው በነጮች የተለመደ ነው ለነጮች ልናሳይ አንችልም የነሱ ምግብ ስለሆነ ብዙ አበሻ ደግሞ የማያውቀው ሰው ስላለ ልክ እኔ ከሰው እንዳወቅኩት ማለት ነው እና ለአንዳንድ አሁን ለጓደኞቼ ያንን ብቻ በማይሳው ሰርቼ ራሱ ያቀመስኳቸው ልጆች ወደውት በጣም እየተጠቀሙበት ነው በቃ በጣም ነው ቴንኪው ነው ማለት ነው አንዳንዶቻችሁ ደግሞ እንዴ የፍሪዘር ምግብ ገዝተሽ ነው የምታሳየን ምናምን አላችሁ ዋናው ፖይንቴ ልላችሁ ለእናንተ ላሳያችሁ የፈለኩት ያው እንደዚህ አይነት ምግብ አጭር ቶሎ በሾርት ከት የሚሰራ ምግብ እንዳለ በተለይ በጾም ቀን ምን እንብላ ምን እንስራ ብለን ከምንጨነቅ ሌላም ራቅ ያለ ቦታን ብንሄድም ይዘን ወይ ገዝተን መስራት እንችላለን እና ይሄንን ይመስላል ልላችሁ ነው እንጂ ሌላ ፕሮሰስ ለመግባት አይደለም ፕሮሰስ ለምሳሌ ቬጂው ተፈጭቶ መከራ ታይቶ እዛ ነገር ውስጥ ማምገባ ከሆነ ታዲያ ይሄ ቀላል ምግብ ነው ብዬ ለምን ለእናንተ ታሳያችኋለሁ እኔ ለእናንተ ማሳያችሁ አይዲያውን ነው ሐሳቡን ነው እናንተ ደግሞ ይሄንን ሐሳብ በምትፈልጉት መንገድ ማለት ነው በራሳችሁ መንገድ መስራት መጠቀም ትችላላችሁ እኔ አሁን አንዳንዴ ዩቲዩብ ላይ የማየው ነገር ምግብ አሰራር ብዙ ጊዜ ያለው አንዳንዴ የራሳችሁን እሞክራለሁ አንዳንዴ ደግሞ የራሴን ጨምሬ እሰራለሁ እናንተም ደግሞ ማድረግ ያለባችሁ የኔን አይዲያ ካያችሁት በሚመቻችሁ መንገድ መስራት ትችላላችሁ እንጂ ፍሮዝን ምግብ ነው ምናምን ያ አይደለም ፖይንቴ ማለት ነው እኔ ተመችቶኛል በጣም ወድጄዋለሁ ቀላል ነው ልጆቹም ደግሞ ወደውታል ብዙ ጊዜ ያው አሁን እኔ እንደዛ እንደነሱ አድርጌ ልሰራ እችላለሁ ግን ኤግዛክትሊ እንደነኚህ ቬጅ በርገር አይመጣልኝም ለምሳሌ ታኮ ቬጂ ይሰራሉ በሚቀጥለው እሱን አሳያቸዋለሁ እንደዛ ነገር በራስ አጣፍጦ መስራት ይቻላል ግን የቬጂ በርገር ትንሽ ይከብዳል እናንተ ደግሞ አስፈላጊ ከሆነ ራሳችሁ ቬጂውን ፕሮሰሱን እንደምትፈልጉት አድርጋችሁ መስራት ትችላላችሁ በተለይ ቤት ውስጥ ያላችሁ ሰዎች በቂ ታይም ያላችሁ ሰዎች ያንን መጠቀም ትችላላችሁ ግን በቂ ታይም የሌላችሁ ሩጫ ወደዛ ታይም ያጠራችሁ ሰዎች ግዴታ እቺኑ ገዝታችሁ ምናምን ያው በምትፈልጉት መንገድ ራሳችሁ አጣፍጣችሁ ልክ እንዳረኩት ማለት ነው ሬስቶራንት ብትሄዱ ቤት ውስጥ እኔ ባለፈው እንደሰራው ታይሰሩላችሁ ዝም ብለው ታውጥተው አድርገው ነው የሚወረውሩት ግን ቤት ውስጥ ከሆነ ግን አይታችኋል እንዴት አድርጌ እንደሰራሁት ማለት ነው እንደዛ አጣፍጣችሁ በምትፈልጉት መንገድ መጠቀም ትችላላችሁና ትንሽ እዚህ ላይ እኔ ልላችሁ ፈልገው እኔ ማሳያችሁን ነገር ሐሳቤን ነው ማመጣው እናንተ ደግሞ መንገዱን መቀየር መብታችሁ አንድ ነገር ቀየር አድርጋችሁ መስራት ግዴታ ነው አሁን ለምሳሌ እኔ ለፀጉር ነው የምጠቀመው ይሄ መጨምረዋል እዚህ ጋር ቡካሯል እዚህ ጋር ኦሊቬራ አለ እዚህ ጋር ኦይል ሁሉ ነገር አለ እናንተ ደግሞ ሌላ ሐሳብ ሊኖራችሁ ይችላል ከዚህ ውስጥ ደግሞ አንዱን ወይ መቀነስ ሌላው ደግሞ መጨመር የምትችሉበት መንገድ ሊኖር ስለሚችል ያንን በእናንተ መንገድ የኔን ሐሳብ አምጥታ አይታችሁ የኔ ሐሳብ ካልተስማማችሁ በእኔ ሐሳብ ላይ ደግሞ ሌላ ነገር ጨምር አድርጋችሁ የመስራት ችሎታ ሊኖራችሁ ይገባል እኔም እንደዛ ያያየውኝ በራሴ ነገር ነው ማደርገው ይተረፈው ማለት ነው
ልላችሁ የምፈልገው አስተያየትና ኮሜንት በጣም ነው የምቀበለው። ብትቆጡ ምንም ብትሉም ያው ግዴታ ነው እንግዲህ ሶኬ ችግር የለውም። ብቻ ኤክስፕሌን ለማድረግ ነው ኤክስፕሌን ያደረኩላችሁ። ምንም ችግር የለውም። ዛሬ ደግሞ የማሳያችሁ ነገር በዚህ አስተያየት ሊኖራችሁ ይችላል፣ እቀበላለሁ፣ ችግር የለውም። ዛሬ የማሳያችሁ ለፀጉር ለቆዳ የሚጠቅም ነገር ነው። ለምሳሌ የሚሰባበር ፀጉር፣ ድራይ የሆኑ ፀጉሮች፣ እነኚህ የሚረግፉ ፀጉሮች የሚጠቅም ነገር ነው ማለት ነው። ኬሚካል አይደለም። ይሄ ያው የቤት እንትን ነገር ነው የምንሰራው። ብዙ ጊዜ ደግሞ ያለ ነገር ነው። ያው ዩቱብ ላይ ብትገቡ ታውታላችሁ። ያው አንዳንድ ነገር ከራሴ ጨምሬ ነው የምሰራው እና ብትሞክሩት ጥሩ ነው። ለምሳሌ አንድ ሳምንት አንድ ቀን ሳይሆን ላይክ አንድ ወር በትንሹ 2 ወር ብትሞክሩት ጥሩ ነው። ላይክ ልትታጠቡ ስትሉ ወይ ደግሞ ከታጠባችሁ በኋላ ብትቀቡት ማለት ነው። 2 አይነት መንገድ ነው ያለው። አንዳንድ ሰው ምንድነው የሚያደርገው? በሻምፖ በኮንዲሽነር ከታጠበ በኋላ አድርቆ ነው የሚቀባው። ከዛ በኋላ 15 ደቂቃ ተቆይቶ ላይክ ካስቱ ውስጥ ከገቡ በኋላ ይታጠባሉ። እሱ ነው እንደው የሚጠቅመው። መጀመሪያ ተቀብቶ ታጥቦ ምናምን ከሆነ ብዙ ስራ የለውም። ለኔ የጠቀመኝ ግን ታጥቤ በደንብ አደርቀዋለሁ ፀጉሬን ማለት ነው። ከዛ በኋላ እንደ ትሪትመንት ነው በቃ የምንጠቀመው ማለት ነው። ይሄን ካደረግን በኋላ ላይክ ካስቱ ውስጥ ከ15 ደቂቃ ወይም 20 ደቂቃ በኋላ ከቆየ ለብ ባለ ውሃ በደንብ ሙልጭ አድርገን እንታጠባለን። ምንም ሻምፖ አያስፈልገው። ሙልጭ አድርገን እናበጥረዋለን። ይሄ ትንሽ የአቮካዶ ፍርፋሪ ሙሉ ፀጉራችን ውስጥ እንዳይገባ በጥር እያደረግን ነው የምንታጠበው። በደንብ ከታጠብን በኋላ ፀጉራችንን እናደርቅና ቅባት እንቀባለን ማለት ነው። ላይክ ያለንን የፀጉር ቅባት እና የፀጉራችንን ለውጥ ታዩታላችሁ ማለት ነው። እንደዛ ብታረጉ ላይክ ኤቭሪ ዊክም ሊሆን ይችላል። አሮን ነው እንግዲህ ፀጉራችሁን በየስንት ጊዜ እንደምትታጠቡት ብቻ ብትጠቀሙት ግን በጣም ለውጥ አለው። ሪዛልቱን ያው ታውቁታላችሁ፣ ውጤቱን መጨረሻ ላይ ማለት ነው። ያው ዛሬ የምንጠቀመው ምንድነው? እዚህ ጋር አቮካዶ አለ፣ እዚህ ጋር አሊቬራ አለ፣ እዚህ ጋር ደግሞ ሎሚ አለ። ሎሚን ለምን የምንጠቀመው? የቆዳችንን ቆሻሻ የተደፈነውን ቆዳችንን ይከፍተዋል። ሎሚ በጣም ቆንጆ ነገር ነው። ይሄም እንቁላልም ለተሰባበረ ፀጉር ይሄ በሙሉ እዚህ ጋር የምታያቸው በሙሉ ለሚወልቅ ለሚሰባበር ለሚደርቁ ናቸው። እዚህ ጋር ኤክስትራ ቨርጂን ኦሊቭ ኦይል አለ። እሱም በጣም ለፀጉር ቆንጆ ነገር ነውና እንዴት እንደምንጠቀም ደግሞ አሳያችኋለሁ። ያው ቆራርጬው ነው ሰዓት ለመጠቀም ብዬ ነው። ይሄ አቮካዶ ነው መጀመሪያ መጨመረው። ኦኬ፣ ቀጥሎ ይሄንን እጨምራለሁ። ይሄ ደግሞ እንደዚህ ካረጋችሁ በኋላ አትጣሉት። ፊታችሁን እሽት አድርጉበት። ምንም የሚጣል ነገር የለውም። ይሄ በሙሉ ስራ ነው። አትጣሉት። እንደዚህ ካረግን በኋላ ያው ለእናንተ ያለ ማሳየት ብዬ ነው፣ ሰዓትን ለመቆጠብ ብዬ ነው። ያው መቼም አሊቬራ እንዴት እንደሚቆራረጥ ላሳያችሁ አልችልም። ካስፈለገም ደግሞ መጨረሻ ላይ ያሳያችኋለሁ። ዘይት ነው የምትፈልጉትን መጠን ያ ሃፍ ካፕ ላይ ያደረኩት። የምትፈልጉትን መጠን ማድረግ ትችላላችሁ። አንድ እንቁላል ያደረኩት። እዛ ሎሚውን እጨምቀዋለሁ ማለት ነው። እጨምቀዋለሁ። ከዛ ብሌንድ ካደረኩት በኋላ አሳያችኋለሁ። እዚህ ጋር የምታችሁ ይሄው አሁን ብሌንድ አደረኩት። እንግዲህ ምን እንደሚመስል አሳያችሁ። ይሄው እንደዚህ ነው። ይሄን ይመስላል ማለት ነው። በደንብ አድርጋችሁ ብሌንድ ታደርጉታላችሁ። ስትታጠቡት ራሱ ፀጉራችሁ ውስጥ ምንም የሚቀር ነገር የለም። በደንብ ካልተፈጨ በጣም ነው የምትቸገሩት። ግን በደንብ ከፈጫችሁት እንደዚህ ሆኖ ነው የሚወጣው ማለት ነው። ይሄው ላሳያችሁ። እንደዚህ ሆኖ ነው የሚወጣው። ይሄን ነው የምትቀቡት። በጣም ቆንጆ ነገር ነው። በጣም ለፀጉር በጣም አሪፍ ነገር ነው።
መቀባት ስጀምር አሳያችኋለሁ። አሁን ይኸው ፀጉሯን ታጥበዋለች እሷ በደንብ ያደረቀችው። ምን አደርጋለሁ? ይኸው እዚህ ጋር ከኋላ ነው የምጀምረው ማለት ነው። ስቀባ በምትፈልጉት እንትን ማለት ትችላላችሁ፣ ተቀባት ትችላላችሁ። ግን ላሳያችሁ ብዬ ነው። ይሄ ከኋላ ላይ ይከፈላል። ትንሽ ትንሽ ነው ማደርገው ማለት ነው። ይረዳቸዋል ብዬ ነው እኔ ሁሌ እሱን ነው ማደርገው። የኔ ፀጉር ራሱ እንደዚህ የተመለሰው በዚህ ኃይል በደንብ ሬዲ ያደረኩ። ምክንያቱም ለማሳየት ያህል ሰዓት ለመሻባት ያህል ነው ማሳያችሁ ማለት ነው። እንደዚህ ካሪ ይደረግና በደንብ ነው ከውስር ራሱ ማለት ነው። እንግዲህ ያያችሁ ስሩ በሙሉ ይሄ አርጋችሁ እንደዚህ እየቀባችሁ ማሳጅ ይደረጋል፣ ይታሻል። ሁሉንም ቀብቼ መጨረሻ ላይ ሳልክ ታዩታላችሁ። ያው እንግዲህ እንደምታዩት በደንብ ተደርጎ ነው የሚቀባው። ይሄንን የላኛውን ስንጨርስ ደግሞ ማለት ነው የታችኛውን ደግሞ እናዳርሰዋለን። ሁሉም መቀባት አለበት በደንብ። ምን ነው በራሷ ፀጉር ምን ነው አትጀምርም እንዴ እንዳትሉኝ ደግሞ ያው የኔ ውጤቱም የኔ ይሄን በዚህ ነው። የኔ ደግሞ እንደዚህ ያማረው እያያችሁት ነው። የኔም በበለጠ ደግሞ በዚህ በእሷ ፀጉር ላሳያችሁ። እሷም ትጠቀማለች። እንደውም የእሷ ትብሳለች ደግሞ ከኔ ልክስ ልትጠቀመው ማለት ነው። እንደዚህ ከቀባችሁ በኋላ ፀጉራችሁን በቃ እንደዚህ ያደረጋችሁ ታሹታላችሁ፣ ማሳጅ ታደርጉታላችሁ። እንደዚህ እያደረጋችሁ ማለት ነው። በደንብ ቆዳችሁን ሁሉ እንደዚህ እያደረጋችሁ ጥሩ ነው። እንደዚህ ለፀጉር ቅባት እንኳን ስትቀቡ እኮ ፀጉር ቆዳ ማሸት እንደዚህ ማሳጅ መስጠት ለ5 ደቂቃ ወይ ለ2 ደቂቃ በጣም ቆንጆ ነው ለፀጉራችንም ማለት ነው፣ ለቆዳችን ራሱ። ያው እሷ ሁለተኛው ትችላለች እንግዲህ በዚህ ስታይል ከቆየ ናፕ ወስዳ ልትነሳው ትችላለች። ሳልቀሰቀሳት ያው ቶሎ ብዬ አቆማለሁ እንግዲህ። ከዛ በደንብ ማሳጅ ከተደረገ በኋላ እንደዚህ ጠቀለልና ፀጉራችሁን ማለት ነው ጠቅለል አድርጋችሁ እንበላችሁን ለመሳዝ ያህል አትይዙትና
ይሄን እስኪ ታረጋላችሁ። ከዛ በኋላ ካስክ መግባት ነው። ከፈለጋችሁ ካልፈለጋችሁ መግባት የለባችሁ። ላይ ስራ ምናምን እየሰራችሁ ምሰሩ ስራ ካለ ለአንድ ላይ ደቂቃ ለ15 ደቂቃ መሆን ትችላላችሁ። ከዛ በኋላ ለ15 ደቂቃ ካስክ ውስጥ ትቆያለች ማለት ነው። ስትጨርስ ወጥታ ትታጠብና ታዩታላችሁ። እንግዲህ ኦኬ አሁን በቃ ሰዓቷ ሞልቷል። አልቋል 15 ደቂቃ። ይኸው እንግዲህ ግላለች ነው የሚባለው። አሁን ገብታ ትታጠባለች። ኦኬ አሁን ይኸው ታጥባለች። እንግዲህ ታዩታላችሁ ፀጉሩ ምን እንደሚመስል ማለት ነው። እንዴት እንደሚያምር የተበጣጠሰውን እንዴት እንደሚመልስ በአንድ ጊዜ አይደለም። በእርግጥ ያው እሷ ለነገሩ ሁሌ ነው የምትጠቀም። በሳምንት አንዴ በሁለት ሳምንት አንዴ ግፋቢ እያደረገች ነው ያለችው እና ለውጡን በጣም አይተዋለች። ግን ምንድነው ትሪትመንት ማለት በመጀመሪያ ተቀብታችሁ ከዛ በኋላ በሻምፖ ምናምን መታጠብ አይደለም። በደንብ ፀጉራችሁ ከታጠባችሁ በኋላ ድራይ ካረጋችሁት በኋላ ነው ትሪትመንቱ። ያው ትሪትመንት እንደሆነ መቼም ታውቃላችሁ የምትቀቡት ማለት ነው። አለዛ መጀመሪያ ተቀብታችሁ ከሆነ በሻምፖና በኮንዲሽን የምትታጠቡት ከሆነ ምንም ስራውን አይሰራም ማለት ነው። ከዛ ሊታጠባችሁ ልክ ስትጨርሱ ኤኒ ሎሽን ትቀባላችሁ። ድግሩ ለነገሩ በጣም ቆንጆ ቅባት ነው ለፀጉር። ጭቃውም አለ፣ ሎሽኑም አለ፣ ፈሳሹ ዘይት ነገሩ ነው እና ለፀጉር በጣም ቆንጆ ነገር ነው። ፀጉሩን ይሄ በተለይ የተሰባበረውን ሁሉ የሚመልስ ቅባት ነው። በጣም ነው የምጠቀመው ማለት ነው። እና ልክ ታጥባችሁ ስትጨርሱ ሎሽን ታደርጋላችሁ ፀጉሩ። ከዛ በኋላ ታዩታላችሁ በቃ እንዴት እንደሚያምር እንዴት ቆንጆ እንደሆነ ለውጡን ቢያንስ ለአንድ ወር ለሁለት ወር ተጠቀሙት። ቢያንስ ለውጡን ለማወቅ ማለት ነው። በአንዴ ተጠቅማችሁት ሊሆን አይችልም። በደንብ መጠቀም አለባችሁ። አንድን ነገር መድኃኒት በአንድ ጊዜ ወስዳችሁ አይደለም የምታውቁት አይደል? ለውጥ የምታዩት በየጊዜው ስትወስዱት። ስለዚህ ይህንንም እንደምላችሁ በደንብ ስትጠቀሙት እንደዚህ አይነት ለውጥ ነው የምታዩት። ያው እንግዲህ ፀጉሯ ሁልጊዜ ያው ባየሁት ቁጥር እዚህ ነው የሚሆነው። በጣም ነው የሚያምረው። ሁሌ እሷ የምትጠቀመው ለዛ ነው። እኔም ስለምጠቀመው ለእናንተ ላካፍላችሁ ብለን ነው። ይህንን ይመስላል። አንዳንዴ ግዴታ ነው ራስን መጠበቅ፣ ለራስ ታይም መስጠት ግዴታ ያስፈልጋል። በተለይ እኛ ሴቶች ቢዚ ከመሆናችን የተነሳ ብዙ ጊዜ ታይም ምናምን ላይኖረን ይችላል። ግን አትሊስት በሳምንት አንድ ቀን እንኳን ሳምንት ጊዜ ሊኖረን ይችላል። ራሳችን የምንከባከብበት ጊዜ ግዴታ ነው እና እዚህ ላይ እንግዲህ ጥያቄ ካላችሁ ኮመንት ካላችሁ እንግዲህ እንቀበላለን። ምንም ችግር የለውም። ይሄን ነገር ተጠቀሙት። ይሄንን ይመስላል የዛሬ ምሽታችን። መልካም ዓመት በዓል ይሁንላችሁ። መልካም መስቀል ይሁንላችሁ። ሌላ ጊዜ እስክንገናኝ እንግዲህ ቸር ያጋጥመን። ደህና ዋሉ።